በመደበኛ ውጊያ የምናውቀው ነገር አለ። ጠላት መሬት ላይ ተስሎ እናገኘዋለን። ኢትዮጵያን እረፍት ካልነሳናት በስተቀር እኛ መኖር አንችልም። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ዛሬ በመኮንኖች ግቢ ተገኝተናል። የተገኘንበትም ዋነኛው ዓላማ የጀነራል ባጫ ደበሌ መጽሐፍ የጸረ ሽምቅ ውጊያ ጥበብ የተሰኘ መጽሐፍ ዛሬ በደማቅ ሁኔታ ይመረቃል። ፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ ትልልቅ የሀገራችን ጀነራሎች መኮንኖች በተገኙበት ሌሎችም ተጋባዥ እንግዶች ባሉበት በደማቅ ሁኔታ ይመረቃል። የአዳራሽ ውስጥ ቆይታውን ምን እንደሚመስል ወደ እናንተ ማድረሳችን እንቀጥላለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የጸረ ሽምቅ ውጊያ ጥበብ ዛሬ በደማቅ ሁኔታ ፊልድ ማርሻል ብርሃኑ ጁላ የሀገራችን ጀነራሎች እንዲሁም ደግሞ ትልልቅ መኮንኖች በተገኙበት ዛሬ በድምቀት ይመረቃል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ክቡር አምባሳደር ጀነራል ባጫ ደበሌ ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደርና የጸረ ሽምቅ ውጊያ ጥበብ መጽሐፍ ጸሐፊና ባለቤት ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም የህብረተሰባዊ ኢትዮጵያ የጀግና ሜዳይ ተሸላሚ፣ ክቡራን ጀነራል መኮንኖች፣ ክቡራን የሰራዊታችን ከፍተኛ አመራሮችና አባላት፣ ክቡራን የፌዴራልና የክልል ከፍተኛ አመራሮችና የሰላምና ጸጥታ ቢሮ ኃላፊዎች፣ ክቡራን የወዳጅ ሀገር አምባሳደሮችና ወታደራዊ አታሼዎች፣ ክቡራን የመከላከያ ሰራዊት የክብር አባላት፣ ክቡራን ጥሪ የተደረገላቸው እንግዶች፣ ክቡራንና ክቡራን፣ በክቡር አምባሳደር ጀነራል ባጫ ደበሌ የተዘጋጀውንና ለሰራዊታችን የግዳጅ አፈጻጸም ስኬታማነት ጉልህ አስተዋጽኦ ያበረክታል ተብሎ የታመነበትን የጸረ ሽምቅ ውጊያ ጥበብ መጽሐፍ ለመመረቅ በተዘጋጀው መርሃ ግብር ላይ ለመታደም እንኳን በደህና መጣችሁ። የጸረ ሽምቅ ውጊያ ጥበብ መጽሐፍ ጸሐፊ ክቡር አምባሳደር ጀነራል ባጫ ደበሌ ትውልድና እድገታቸው እዚሁ አዲስ አበባ ዙሪያ በቀድሞ ምዕራብ ሸዋ በዛሬው ሸገር ክፍለ ከተማ ስር በምትገኘው ቡራዩ ከተማ ነው። የመጀመሪያ ደረጃ ትምህርታቸውን በዚያው ሲከታተሉ የሁለተኛ ደረጃ ትምህርታቸውን ደግሞ ቡራዩ ተንተርሶ በሚገኘው አስኮ አጠናቀዋል። የተገኙት ከሰፊ ቤተሰብ ነው። እርሳቸውና 7 ወንድሞቻቸው ማለትም 8 ወንድማማቾች ያደጉት ከብዙ ቋንቋ ተናጋሪዎች ጋር በአንድነት በሰላም
በፍቅርና በመተጋገዝ ነው። ውትድርና የዚህ ቤተሰብ ልዩ ምልክት ነው። የክቡር አምባሳደር ጀነራል ባጫ ደበሌ አያት አቶ ቡልታ ዱቢ በ1888 ዓ.ም የኢጣሊያን ጦር ድንበር አልፎና ጦር አሰልፎ ለቅኝ ግዛት ሲመጣ የክተት አዋጁን ተቀብለው ወደ አድዋ ከዘመቱት ኢትዮጵያውያን ጀግኖች አንዱ ናቸው። እኚህ ጀግና ከድል መልስ ወረኢሉ ላይ የሕይወት መስዋዕትነት ከፍለዋል። ወላጅ አባታቸው ደበሌ ቡልታ ቢሆን በ5 ዓመቱ የጸረ ፋሽስት ተጋድሎ ስለ ኢትዮጵያ ክብር ማይጨው ዘምተው ቀኝ እግራቸውና ዓይናቸው ላይ ጉዳት አስተናግደዋል። ጀግንነት የአያት የአባቶቻቸው ውርስ ነውና የዛሬው አምባሳደር ጀነራል ባጫ ደበሌና ሁለት ወንድሞቻቸው ከሀገር በላይ አንዳች የለም ሲሉ የውትድርናውን ዓለም የተቀላቀሉት አንድ ላይ ነው። ዛሬ ሁለት ወንድሞቻቸው በሕይወት የሉም። እንቁጠር ከተባለ የክቡር አምባሳደር ጀነራል ባጫ ደበሌ ተጨማሪ 10 የሚጠጉ የአክስትና የአጎቶቻቸው ልጆች ወታደር ሆነው ስለ ሀገር ዳር ድንበር ክቡር የሕይወት መስዋዕትነትን ከፍለዋል። ኢትዮጵያ ሀገር ሆና የቀጠለችው በጀግኖች ወታደሮቿ መስዋዕትነት ስለመሆኑ ከሀገር ፍቅር ስሜትና ከታላቁ የውትድርና ሕይወት ጋር ተገምዶ የተሰራው የአምባሳደር ጀነራል ባጫ ደበሌ ቤተሰብ በቂ ምስክር ነው። ጀነራል እንኳን ደስ ያለው ትላለሁ ከነ ቤተሰቦቻቸው። መጽሐፉን ትንሽ ከፍልስፍና አንጻር ለማየት ሞክሬያለሁ። ትንሽ ላቅርብላችሁ። 5 አጠር ያሉ ርዕሶች ነው የሰጠሁት። አንደኛው ሳይንስ ነው የሚለው፣ ሁለተኛው ኢንፍሬሚንግ የሚል እንግሊዝ ቃል ነው፣ አድማሳዊ ወይም ታሪካዊ የሆነ ነገር ነው። ሶስተኛው ዳያሌክቲክ በሚል ትንሽ ማወራው አለኝ። አራተኛው የመጽሐፉ አቀራረብ ሆሊስቲክ ነው፣ ሙሉአዊ ነው የሚል ስላለኝ እሱንም አቅርብና በመጨረሻ ኢንሳይት ወይም አስተውሎ ከመጽሐፉ አንዳንድ ነገር አነባለሁ። መጀመሪያው ሚሊተሪ ሳይንስ በአንድ ለፈገግታም ያህል ልጀምር። አዲስ አበባ ዩኒቨርሲቲ የተካሄደ ውይይት። ሰውየው አሁን በሕይወት የሉም፣ በደርግ ጊዜ ነው። ትልቅ ፕሮፌሰር ናቸው፣ የኬሚስትሪ ፕሮፌሰር። ከ4 ኪሎ ሲወጡ አንድ ሌላ አስተማሪ ባኮት ወደ 6 ኪሎ ሄዱ እንደሆነ ራይድ ይስጡኝ ይላቸዋል። ኬሚስቱ ሳይንቲስት ናቸው። እሺ ግባ አሉት። እየዋሩ ሲሄዱ ምንድነው አስተማሪ ነኝ ብለኸኛል፣ ምንድነው የምታስተምረው ብለው ሲጠይቁት አስተማሪው እኔ የፖለቲካል ሳይንስ መምህር ነኝ አላቸው። ፈገግ አሉና 6 ኪሎ ሲደርሱ በል የኔ ወንድም ሳይንሱን እዚህ አስቀምጥና ፖለቲካን ይዘው ውረድ አሉ። እኔም አሁን ሚሊተሪ ሳይንስን እናንተ ፊት በል
ሚሊተሪውን ነገሩን ተውና ሳይንስን ይዘወረድ እንዳትሉኝ እፈራለሁ። ወደ ጀነራሉ መጽሐፍ በምንመጣበት ጊዜ የጀነራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ ከላይ ባጭሩ የተዘረዘሩትን የሳይንስ ስታዲዎች ስለሚያካትት ሳይንቲፊክ ድርሳን ነው ወይም የሚሊተሪ ሳይንስ ላይ የተዘረጋ ጽሑፍ ነው የሚል ጠንካራ እምነት አለኝ። አንዳንድ ነጥቦቹን ሳቀርብ ማሳያም ደግሞ አቀርባለሁ። አሁን ማሳያ ላምጣ። ከመጽሐፍ ወሰድኩትን የሽምቅ ውጊያ ዳራና ልምድ እየጠቀስኩ ነው። የሽምቅ ውጊያን በሚገባ መረዳት የሚቻለው ይላሉ ሸማቂ እንዲፈጠር ያደረገውን ፖለቲካዊ ምክንያት በወል በማወቅ ነው። ለምን የሽምቅ ውጊያ የሚለው ነው ወደ ሳይንስ የሚወስደው ለምን የሚለውን ስንጠይቅ ነው። በዚህ መጽሐፍ የቀረበው የጸረ ሽምቅ ውጊያ ጽንሰ ሀሳብ ለመጠቀም የሚሹ አዛዦች ወይም አሰልጣኞች ከዚህ በታች የተዘረዘሩትን የሽምቅ እያለ ሄድና ዋናው እንግዲህ ለምን ብለው መልስ ይሰጣሉ። መልሱ እንዲህ ነው። ከአንደኛው ዓለም ጦርነት አስቀድሞ በተለያዩ የዓለማችን ሀገሮች ለሸማቂ መፈጠር ምክንያት ሲሆን ያየናቸው ዋና ዋና ሁኔታዎችና ቀኝ ግዛት፣ ጨቋኝ መንግስት እና የሀገር ክህደት ይላሉ። እነኚህ ሶስት ቁልፍ መሰረት ናቸው ይላሉ። አንደኛው ይሄ ነው። ሁለተኛ ይሄ ኢንፍሬሚንግ የሚል ነገር ፍሬም ማድረግ፣ ልክ ፎቶግራፎች ፍሬም እንደምናደርግ መጽሐፉ ኢንፍሬም ያደርጋል። ዝም ብሎ የተዘረከረከ ጽሑፍ አይደለም። እጓል አንድ ቦታ ላይ ምን ይላሉ? አእምሮ ይላሉ። እንደ ተማሪ አቁፋዳ አይደለም። ተማሪ እየሄደ በየሰው ቤት በእንተ ስለ መረማሪያም ብሎ ሲለምን ክክ ወጥ ይገባለታል፣ አቁፋዳ ውስጥ ስጋም ወጥ ይገባለታል፣ ሽሮም ሁሉንም አደባልቆ ነው ይዞ የሚሄደው። አእምሮ ግን እንደዛ አይደለም። የጀነራል አእምሮ እንደዚህ ዝም ብሎ ሁሉም የሰበሰበ አይደለም። ጥናት ላይ የተሞረከዘ ቢሆንም ሁሏም ነገር ቦታ ኢንፍሬም ተደርጋለች፣ በሰንጠረዥ ተቀምጣለች። አይደንቲቲ እና ዲፈረንሶቹ ሁሉ ተቀምጠዋል። መጽሐፍ ልጅ እንደመውለድ ነው። ደግሞ በተጨናነቀ ስኬጁል ውስጥ ይህን መጽሐፍ በጣም ትልቅ ስራ ነው እና ስለ መጽሐፉ ዝርዝር ኋላ ላይ ያወራል። እንኳን ደስ ያለዎት ከመላ ቤተሰቡ ጋር ለማለት እፈልጋለሁ። ቅድም ዶክተር ዳኛቸው የተናገረውን ነገር እኔም እጋራዋለሁ። በጣም አስቸጋሪ ነው። ፎር ስታር ጀነራል ሳሉ ጊዜ እድሜ ልካቸውን ጦርነት ውስጥ ውጊያ ውስጥ ሚሊተሪ ትራዲሽን ውስጥ የቆዩ ሰዎች ከነሱ ፊት እኔ ዝም ብዬ ከራያ መጥቼ ዩኒቨርሲቲ ምናምን ተምሬ ምናምን ያልኩ ሰው ነኝ። ስለዛ መናገር ከባድ ነው። እንግዲህ መነሻው አንድ ኒቼ የሚባል ፈላስፋ who has a white leaf can be almost anyhow ይላል። በህይወት ለመኖር ምክንያት ያለው ሰው ምንም አይነት መከራ ምንም አይነት ሁኔታን ተቋቁሞ የመዝለቅ አቅም አለው ይላል። ውትድርና ከሁሉ ሙያዎች የተለየ የሚያደርገው የሰው ልጅ ተወልዶ እስኪሞት ድረስ የህይወትን ትርጉም ምክንያቱን እየፈለገ የሚኖር ሰው ፍጡር ነው። ዲስከቨሪ አንድ ጊዜ ዲስከቨር አድርገህ የሚጨርሰው ነገር እስከ ዕለተ ሞት ድረስ ዲስከቨሪ እያደረግን ነው። ከነዚህ ሁሉ ለህይወት መኖርን ትርጉም ከሚሰጡ ምክንያቶች አንዱ ትልቁ ከፍተኛው ጣሪያ ላይ የሚደርሰው ነገር ስለሆነ ነው እና ወታደሮች ከማንኛውም የሙያ መስክ በላይ ለምን እንደሚኖሩ ያውቃሉ። ከማንኛውም ፍቅር ያዘን ከሚሉ ሰዎች በላይ በሀገራቸው ፍቅር የተለከፉ ሰዎች ስለሆኑ they have their right to live so ምንም አይነት መከራ ሰቃይን መሸከም ይችላሉ። መጽሐፍም ራሱ መከራ ነው፣ ስቃይ ነው። በጣም የሚያሰቃይ ነገር ነው መጽሐፍ። ወታደሮች ሲጽፉ ግን በጣም የተለየ እንደሆነ ተረድተውኛል። እንደ ጦርነቱ ነው የሚጻፈው፣ በጣም በከፍተኛ አሁን አይ ትራይድ አንድ ባይዞ ዲፌክት የለውም። አንዲት ቃል ኤዲሽን ምንም አታገኙ። 4 ጊዜ ሞከርኩ ዝም በኤዲሽኑን ብቻ እና ምንም ነገር አላገኘሁም። ጀነራሎች ሲጽፉ እንደ ጦርነቱ ነው ምናምን ብዬ ለራሴ እንትን አልኩ። እንግዲህ የሰው ልጅ ለምንድን ነው የሚዋጋው? አሁን ይሄ ጸረ ሽምቅ ውጊያ ነው የሚለው መጽሐፍ እና ምን ብሎ ጦርነት ፈላጊዎች ያስመስለዋል መጽሐፉ። ግን የሰው ልጅ ሁልጊዜ እየተዋጋ ነው የኖረው። አንድ የሰው ልጅ ታሪክና ጦርነት አይለያዩ። የሰው ልጅ ታሪክ የጦርነት ታሪክ ነው፣ የጦርነት ታሪክ የሰው ልጅ ታሪክ ነው ይላሉ እነ ፊሊፒደስ።
ብንፈልገውም ብንጠላውም ባንወደውም ጦርነት የታሪካችን ክፋይ ነው። ጦርነትን ማስወገጃው መንገድ ራሱ ዋር ሜኪንግ ካፓቢሊቲ የሚባለውን የመዋጋት አቅም በመገንባት ነው። ስለ ጦርነት አቮይድ በማድረግ ባለመጻፍ ባለመነጋገር አይደለም ጦርነት የሚቀረው። እንዲያውም ስለዚህ ነገር አብዝቶ በመጻፍ በመነጋገር ነው ጦርነት የሚቀረው። እና ይሄ ከሰው ልጅ ጋር ተጣብቶ ከሂውማን ኔቸር ጋር ተጣብቶ የቆየው የሰው ልጅ ፍራቻ አለው፣ ክብር ይፈልጋል፣ ጥቅም አለው ይላል ፊሊፕስ የሚባለው ሰውዬ። እና ፊር ኦነር እና ኢንተረስት አለው። እነዚህ ሶስቱ ነገሮች እስካሉ ድረስ የሰው ልጅ ይዋጋል። ክቡራን ታዳሚዎች፣ እንግዲህ በቅድሚያ ዶክተር ዳኛቸው ከፍልስፍናው አንጻር ከሳይንሱ አንጻር ሳይንስ መሆኑን የሽምቅ ውጊያ ጸረ ሽምቅ ውጊያውን በሳይንስ የሚመራ መሆኑን አንስተውልን ጥሩ ግንዛቤ ሰጥተውናል። በሌላ በኩል ደግሞ አቶ ዛዲግ አብርሃ እንደዚሁ ተከትለው በአጠቃላይ ታሪካዊ ሂደቶችን አንስተው የእኛንም ሚሊተሪ ትራዲሽን በቀጣይም የተጻፉም የተነበቡም መቀጠል እንዳለባቸው ማሳሰቢያ ሰጥተዋል እና ሁለቱንም እስካሁን ላቀረቡት ሀሳብ ለሰጡን አስተያየት በደራሲው ስም ከልብ አመሰግናለሁ። ከራሴ አንጻር ቀደም ብሎ ያስቀመጥኩት አለ። እንግዲህ ሞር ወደ ፖይንቶቹ ለማተኮር ነበር ያሰብኩት፣ ግን የተሰጠኝ ርዕስ ምንድነው ለመከላከያ ከፍተኛ አመራር ያለው ጠቀሜታ የሚል ነው። ምክንያቱም ይሄ መጽሐፍ ዞሮ ዞሮ ወታደራዊ መጽሐፍ ነው፣ ምንም ጥያቄ የለው። ጥቅሙም ለእኛ ነው እና የእሳቸውን ላይፍ ኤክስፒሪየንስ ጨምረው ከሽምቅ ጸረ ሽምቅ ውጊያ አንጻር ማወቅ ያለብን ማገናዘብ ያለብን ነገሮች ምንድናቸው የሚለው ላይ አተኩረው ያደረጉት ነገር ነውና በጣም አበረታች ነው። እንደተባለው ሌሎቻችንም ብንቀጥልበት ጥሩ ነው የሚሆነው ለማለት ነው። እግረ መንገድ እንግዲህ እሳቸው እንዳነሱት ጸረ ሽምቅ ውጊያ በጣም ውስብስብ በሆነ ኢንቫይሮንመንት ውስጥ የሚካሄድ ውጊያ አለ። ሁሉ ነገር ታይበት አይደለም። በመደበኛ ውጊያ የምናውቀው ነገር አለ። ጠላት መሬት ላይ ተስሎ እናገኘዋለን። ስለዚህ ቤት በኩል ላጥቃ፣ ዋና ማጥቂያ አቅጣጫ፣ ስበት ማዕከል ምንትስ ብለህ የምትሄድበት ነገር ነው። ኃይልን አሰልፈ በተኩስ ተጠቅመ የምትገባው ነው። ይሄ ደግሞ እንደዛ የሚታይ አይደለም። የሽምቅ ውጊያ ስውር ነው። ስለዚህ በመደበኛ ውጊያ አካሄድ በሰለጠክበት መንገድ የምትሄድበት አይደለም። ልዩ ጥበብ፣ ልዩ አስተሳሰብ ይጠይቃል። ይሄንን ለማንሳት ሞክረዋል ብለዋል። በአጠቃላይ ግን ሽምቅ ውጊያ 80% ፖለቲካ፣ 20% ውትድርና፣ ሞሮፍ ፖለቲካል ችግሮች ያለበት ነገር በመሆኑ አድሬስ ሲደረግም እነዚህን ነገሮች ኢንቶታል አይቶ ፖለቲካል የሆኑትን ማህበራዊ ጉዳይ የሆኑትን ኢኮኖሚያዊ ጉዳይ የሆኑትን እየፈታ ወታደራዊ ኃይልህን ደግሞ እየተጠቀም ያንን ታጥቆ የሚንቀሳቀሰውን ኃይል ከህዝብ እየነጠልክ እየመታ የምትሄደው የምታሸንፈው ጦርነት እንጂ ቅድም እንዳልኩት ወታደራዊ ኃይልን ብቻ አጥንተህ የምትገባበት እንዳልሆነ በዝርዝር አስቀምጠዋል። እንግዲህ በአንድ በኩል ይሄ ነገር በስትራቴጂክ በኦፕሬሽናል ሌቨል ነው ያነሱት እሳቸው። ታክቲካል ኢሹ እዚህ መጽሐፍ ላይ አታገኙ። እንደዚህ ነው የምትሄደው፣ እንደዚህ ነው የምትገባው፣ እዚህ ጋር ነው የሚያጋጥም፣ እንደዚህ ነው እዚህ ትፈተዋለህ የሚባል ታሪክ የለው። ስትራቴጂካሊ ወይም ኦፕሬሽናሊ የሚመሩ ከፍተኛ አመራሮች ግን እንዴት ነው ሽምቅ ውጊያ መረዳት ያለባቸው፣ እንዴት ነው ጸረ ሽምቅ ውጊያን መረዳት ያለባቸው በሚል ነው አድሬስ ያደረጉት። ይሄ እንግዲህ በዛ በኩል ሲያነሱ ግጭቱ ብዙ ተዋናዮችን እንዳቀፈ ነው ያነሱት። አንደኛ የመደበኛ ተዋጊዎች አሉ፣ በሌላ በኩል ነዋሪው ህዝብ አለ። ይሄኛውን ሃንድል የምታረግበት መንገድ መታየት አለበት። ሌላው ደግሞ የፖለቲካ ብሶቶች አሉ፣ ቁስሎች አሉ ህብረተሰብ ውስጥ። እነዚህን እንዴት አድሬስ ታደርጋቸዋለህ? ሌላው ደግሞ የውጭ ድጋፍ አለ፣ ከአንተ ቁጥጥር ውጭ የሆነ ከውጭ ሸማቂው የሚያገኝ ድጋፍ አለ። ይሄን እንዴት አድሬስ አደርገዋለሁ? የሚዲያ ጦርነት አለ።
እንዴት ትፋለሙናል? እነዚህ ነገሮች ሁሉ ያቀፈ ነው። ምን አነሳስቶት ይሄንን ጻፈ የሚል አንዳንድ ነገሮች ይነሳሉ። ሁላችንም እኔ በእድሜ ሌላ ስራ አላቅም፣ ውትድርና ነው። 40ዎቹ ዓመታት ውስጥ በውትድርና ቆይቻለሁ። ሁላችሁም እንደምታውቁት የተመደብኩባቸው አካባቢዎች ብዙ ሸማቂዎች የነበሩባቸው ናቸው። ይሄን ሽምቅ ውጊያ በሽምቅ ውጊያ መንግስትን የሚቃወሙትን በጸረ ሽምቅ ውጊያ ነው ስዋጋ የነበረና ይሄ ልምዴንም አካትቼ የተወሰነ ነገር ማድረግ አስፈላጊ ስለነበረ አንዱ መነሻዬ ይሄ ነው። ሁለተኛው ቁልፍ መነሻዬ በተፈጥሮ ሀብቷ ከፍተኛ ሪሶርስ ያላት ሀገር ነው። ይሄን ሪሶርሷን ደግሞ በሚገባ እንዳትጠቀም እኛ ታሪካዊ ጠላት ብለን እንጠራለን። ባለን እግዚአብሔር የሰጠን ጸጋ በተገቢ መንገድ እንዳንጠቀም እንቅፋት መስጠት። 17 ወንዞች አሉ ከኢትዮጵያ የሚወጡ 1985 ተራሮች አሏት ኢትዮጵያ። ጠቅላላ የአፍሪካ ተራራ ኢትዮጵያ ውስጥ ነው ያለው። እኛ ግን ከግብፅ አፕል እንገዛለን። አፕል ለኛ እየሸጡ ወንዛችሁን አትጠቀሙም ይሉናል። ስለዚህ ኢትዮጵያ ውስጥ ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም፣ በጠረጴዛ ዙሪያ እንጂ። ወንበር ስበህ ትቀመጣለህ እንጂ ጣታ ስበህ በረሃ አትገባ። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለምና። ስለዚህ የሚገጥሙ ሸማቂዎች ምንድን ናቸው? ሁሉም ቅጥረኛ ሸማቂዎች ናቸው። ሃንደር ላይ ይሄ ግራ ቀኝ የሚል ነገር የለውም። መጽሐፉ ላይ ቁጭ ብሏል። የሚገጥመን ቅጥረኛ ሸማቂ ነው። ከዚህ የተነሳ የዋነኛው መጽሐፉ ይሄን ነገር የሚያግዝ በመሆኑ ይሄ በእኛ አገር ብቻ ሳይሆን በሌሎችም የአፍሪካ ሀገሮችም ይሄው ነገር የሚታይና እንደገና ከዓለም ላይ ማን ነው ሪሶርስ ያለው ከተባለ አፍሪካ ውስጥ ነው። አሁን ብቸኛ አንከር ሆና ያለችው የማትፈርስ ለዘላለሙ የማትፈርስ ለአባባል አገር ሊያፈርሱ ነው እንላለን። አባባሉ መቀየር አለበት። አገር የሚያፈርስ የለም፣ ኢትዮጵያን የሚያፈርስ የለም፣ እንዲህ አይነት አቅም ያለው የለም። ኢትዮጵያ አንከር የሆነችው በዚህ በአፍሪካ ቀንድ ግራ ቀኛችንን እዩ፣ ኢትዮጵያን ደግሞ እዩ። እኛ ምሰሶ እዚህ ይሄን ድል ካደረግን ሌሎች አፍሪካ ሀገሮች ውስጥ ያሉትን የተለያዩ መፍታት እንችላለን። እመኑኝ፣ ከእንግዲህ በኋላ ከአሁን በፊትም ሰምቻለሁን በምሰራው ስራ ኢትዮጵያ የጸረ ሽምቅ ስልጠና ትስጠን የሚሉ የአፍሪካ ሀገሮች በጣም በርካታ ናቸው። ከዚህ በኋላ እንደዚህ ኢቭን ከአሁን በፊት ሰምቻለሁና ከፍተኛ የሆነ ለወገኖቻችንም ልምድ ሰጠን። ቅድም ሲባል እንደነበረው እውቀትን የምንሸጥበት ሁኔታ ይፈጠራልና ከዚህ አኳያ እንድታይ ነው። የመጀመሪያው ምስጋና የማቀርበው እኔ ለማርሻል ብርሃኑ ጁላ ነው። ማርሻል በዚህ ጽሁፍ ላይ ትልቅ አሻራ ያለው፣ አሻራው ደግሞ ቀላል የሚባል አይደለም። በጣም ተደጋጋሚ ውይይቶችን አድርገናል። ወንድም እህቶቼ እጅግ በጣም ላመሰግናቸው እወዳለሁ። በመጨረሻም ባለቤቴና ልጆቼ በትርፍ ሰዓታቸው ባጋጠመ ጊዜ ከውጭ መጥቼ ቤት መቀመጥ ሳይሆን ይሄንን በሚችልበት ጊዜ እልህ አስጨራሽ ሁኔታን ተቋቁሞ ለዚህ አብረን በቅተናልና ውድ ባለቤቴንም ሰላማዊት አሜን፣ ሌላ ልጄም ታማ ነው ሄደችው ባባጫ፣ ሁሉንም ልጆቼን እጅግ በጣም አመሰግናለሁ። አባዱላ ጥሩ አስተያየት ሰጥቶኛል። በጣም አመሰግናለሁ። ያው አብሮ አደግ እንደሱ ነውና እግዚአብሔር ይስጥልኝ። አመሰግናለሁ። በመጨረሻ የተከበሩ ፊልድ ማርሻል ብርሃኑ ጁላ መቼም አንተ ተወክለ ጋብዛቸው ስለተባልኩ እባክዎትን
በዚህ ጉዳይ በዚህ መጽሐፍ ላይ አንዳንድ ነገር ብለው ከዛ በኋላ ወደሚቀጥለው ፕሮግራም ብናልፍ በጣም አመሰግናለሁ። በጣም ትላልቅ የተከበሩ ሰዎች ብዙ ናቸው። ወደ ፕሮቶኮል ገብቼ ማዕት ሰዓት አላጠፋም። ሁላችሁም እንደታደራችሁ እንኳን ደህና መጣችሁ። የጀነራል ባጫ የጸረ ሽምቅ ውጊያ ጥበብ መጽሐፍ በተመለከተ መጽሐፉ ውስጥ ያሉ ይዘቶች ላይ አልናገርም። የምናገረው ሌላ ነው። አንደኛ ይሄ ኢትዮጵያ የሚባል ሀገር ሁል ጊዜ የሽምቅ ውጊያ ሀገር ነው። ከሽምቅ ውጊያ ተላቆ አያውቅም። ምናልባት በ2028 ሁለተኛ ዙር የጣሊያን ወረራ ለመከላከል ኢትዮጵያውያን በሙሉ በአርበኝነት የሸመቁበት ሸማቂ የሆኑበትና ጣሊያንን በ5 ዓመቱ የአርበኝነት ትግል ከአገራችን ካባረርነው ውጊያ ውጪ ሁሉም ውጊያ ጸረ ኢትዮጵያ ነው። የ1928 እስከ 33 የ5 ዓመት የአርበኝነት ተጋድሎ ካልሆነ በስተቀር አንድም ውጊያ ለኢትዮጵያ ተብሎ የተደረገ ውጊያ የለም። አሁንም እየተደረገ ያለው ለኢትዮጵያ ተብሎ አይደለም። ለኦሮሞ ሕዝብ ተብሎ፣ ለአማራ ሕዝብ ተብሎ፣ ለትግራይ ሕዝብ ተብሎ፣ ለሶማሌ ሕዝብ ተብሎ አይደለም። ሁሉም ውጊያው ባለቤት አለው። ባለቤቱ ደግሞ ታሪካዊ ጠላት ነው። ታሪካዊ ጠላት ከጀርባችን ሊወርድ በፍጹም አልቻለም። የሚቀርበው ጥያቄ የኛ ይመስላል። መሬት ላራሹ ተነሳ፣ ጥያቄው ተመለሰ፣ ውጊያው ግን አልቆመም። የብሔር ጥያቄ ተነሳ፣ የብሔር ጥያቄ ተመለሰ፣ ውጊያው ግን አልቆመም። የዲሞክራሲ ጥያቄ ተነሳ፣ ለውጥ መጣ። ለውጡ በደንብ ያልተመለሰው ጥያቄ የዲሞክራሲ ጥያቄ ነው ተባለ። ዲሞክራሲ ጥያቄ ለመመለስ ደፋ ቀና የሚል አዲስ መንግስት ሲመጣ ውጊያውን የተፋፋመው ከመቀነስ ይልቅ ነው የተፋፋመው። ጥያቄው የዲሞክራሲ ጥያቄ አይደለም። የዲሞክራሲ ጥያቄ የለም ለማለት አይደለም። ውጊያው የዲሞክራሲ ለማምጣት የሚደረግ አይደለም። ውጊያው ባለቤት አለው። እኔ ራሴ የገባኝ በጣም ዘግይቼ ቆይቼ ነው። አክሰሱ ሳገኝ፣ መረጃው ሳገኝ፣ ትምህርቱ ሳገኝ፣ ውጊያ ውስጥ ሲውል
ወደ ደጅ ሲወጣ ብዙ ጓደኛ ሳፈራ ሲከታተል ነው ያወቅኩት። የኢትዮጵያ የ60-70 ዓመት ውጊያ የሽምቅ ውጊያ የኢትዮጵያውያን ውጊያ አይደለም። ጥያቄው ይሰጠናል። ገንዘብ አብሮ ይሰጠናል። ሚዲያ አብሮ ይሰጠናል። እኛ ራሳችንን በራሳችን ነው የምናጠፋው። የኢትዮጵያ ታሪክ ይሄ ነው። ለዚህ ምክንያቱ ደግሞ አንደኛ ታሪካችን፣ ባህላችን፣ ሃይማኖታችን፣ ጂኦግራፊያችን፣ ብዛታችን፣ ሪሶርሳችን መልሶ የኛ ጠላት ሆኗል። በቅርብ ጊዜ ህወሓት ሲዋጋ ከፌደራል መንግስት ጋር ሲዋጋ ህወሓት 3 ቦታ እንክፈላት ብለዋል። አልሰማችሁም? አታውቁትም? ህወሓት ይሄ ጦርነት ኢትዮጵያን 3 ቦታ ስለሚከፍላት ህወሓት ቢያንስ 3 ቦታ ኢትዮጵያን እረፍት ካልነሳናት በስተቀር እኛ መኖር አንችልም የሚሉ የሚቀሰቅሱ ህገ መንግስት ውስጥ ያስገቡ አገሮች አሉ። እኛ ደግሞ ሁለት ነው የምንመስለው። አብዛኛዎቻችን እኛ ጠያይም ሰዎች አብዛኛዎቻችን ታሪክ ያለን አርበኞች ነን። ጥቂቶቻችን ግን ምቀኞች፣ ባንዳዎች፣ ተላላኪዎች ነን። የእናት ሆድ ዥንጉርጉር ነው። እንደዛ ነው የሆነው። ይሄ በመሆኑ በእኛ ተፈጥሮ በእኛ ጠባይ ባዕድ እየተጠቀመ እኛን እረፍት ነሳ። እረፍት እኔ ውትድርና ሲገባ የሽምቅ ውጊያ ነበረ። እኔ ገና ሕፃን ሆኜ 17 ዓመቴ ነው የገባሁት። ውትድርና ሲገባ የሽምቅ ውጊያ ነበረ። አሁን 42ኛ ዓመቴ ነው። 42ቱንም ዓመት ሽምቅ ውጊያ ጠፍቷል። ይሄን እኛንን የምንፈጥረው ይሄ የኛ ጥያቄ ነው። የኛ ጥያቄ ከአባቶቻችን፣ ከጳጳሶቻችን፣ ከሼኮቻችን፣ ከሀጃጂዎቻችን፣ ከምሁራኖቻችን በላይ ነው አይደለም። ራሳችንን በራሳችን እያጠፋን ነው። የኮንጎ ውጊያ የካምፓኒዎች ውጊያ ነው። የካምፓኒዎች ውጊያ ነው። የኢትዮጵያ ውጊያ የጂኦግራፊና የውሃ ውጊያ ነው። የምታዩት ሽምቅ ውጊያ በሙሉ ከዛ ነው የሚመጣው። እኔ ከገባኝ በኋላ ነው የምነግራቸው ያለሁት። እኔ ራሴ ለረጅም ዓመት አይገባኝም ነበር። ዮሐንስ ገብረ መስቀል አንድ መጽሐፍ ጽፎ ነበር፣ አዙሪት የሚል መጽሐፍ አንብባችኋል? በትክክል ነው አዙሪቱን የገለጸው። አዙሪታችን የጦርነት አዙሪት ነው። የሽምቅ ውጊያ አዙሪት ነው። አንዳችን ለአንዳችን ያለመመራት ነው።
ሳይንስና ቴክኖሎጂ ላይ ያለማትኮር ነው። ትምህርት ላይ ያለማትኮር ነው። ፈጠራ ላይ ያለማትኮር ነው። ቶክስ ጠመንጃ ነካሽ መሆን ነው። መናናቅ ነው። ይሄ የውስጣችን ነገር ለጠላት ምቹ ግራውንድ ፈጥሯል። ጠላት እሱ ላይ ተመስርቶ እኛኑ አደራጅቶ እኛኑ አባልቶ እኛኑ አገዳድሎ እኛኑ አዳክሞ እሱ በለጸጋል። ስለዚህ የሽምቅ ውጊያ እና የጸረ ሽምቅ ውጊያ አጀንዳ በዚህ ሰዓት በከፍተኛ ደረጃ መነሳት ያለበትና መፍትሄ ሊፈለግለት የሚገባ ነው። ከዚህ አንጻር የሽምቅ ውጊያ ዶክትሪን ወይም የሽምቅ ውጊያ ጥበብ ወይም የሽምቅ ውጊያ ማንዋል የለንም ማለት አይደለም። በሽምቅ ውጊያ ጥበብና ማንዋል ነው የምንሰራው። እስካሁንም የተዋጋነው በሱ ነው። በጸረ ሽምቅም የመደበኛ ውጊያ ማንዋል አለን። የጦርነት ዶክትሪን አለን። የውጊያዎች ጥበብ አለን። ስለዚህ ሳይንስን፣ ጥበብን፣ ውጊያን ከዘመኑ ጋር ካልቀየርከው አንድ ሰርተ ቁጭ ካደረግ ትበላለህ። የጀነራል ባጫ መጽሐፍ እኔ ከዚህ አንጻር ነው ማለት ዘመኑን የዋጀ ዘመኑን የሚመጥን የነበረውን ሪቫይዝ የሚያደርግ አዳዲስ አቅሞችን የጨመረ መጽሐፍ ስለሆነ ለተቋማችን በጣም ይጠቅማል። መሪዎቻችን ለማስተማር በጣም ይጠቅማል። ለኮሌጆቻችን፣ ለዋር ኮሌጅ፣ ለስታፍ ኮሌጅ፣ ለጁኒየር ኮሌጅ፣ ለካዴት ኮሌጅ ሁሉ ይጠቅማል። መሪዎቻችን እናስተምርባቸዋለን። ወታደሮችን ለማስተማር አይመችም። ወደ ታክቲክ አልወረደም። ኦፕሬሽናል ነው። ቤዚካሊ መሪ ማዕከል ያደረገ ነው። ስለዚህ ዘመኑ ከደረሰበት የቴክኖሎጂ ደረጃ ጋር የተጣጣመ የሽምቅ ውጊያና የጸረ ሽምቅ ውጊያ ያስፈልገን ስለነበረ ባጫ ግኛ ጊዜ አተን አልሰራንም። አንተ እኛ ጋም ሳታቋርጥ እየሰራህ ውጭ ጉዳይ እየሰራህ ጎረቤት ሀገር ጋር ሰላም ለማውረድ እየሰራህ ባገኘው ጊዜ ይሄን በመስራትህ ለመከላከያ በመጨረሻው እድሜ አካባቢ አንድ ነገር ስላበረከትክ በታሪክ ይመዘገባል። እናመሰግናለን። በመጀመሪያ እንኳን አደረሱት፣ እንኳን ደስ ያሉት። አሜን። ይህን መጽሐፍ የዛሬውን መጽሐፍ በዋነኛነት ማን እንዲጠቀምበት ወጣ ብንል እነማን ሜንሽን ሊደረጉ ይችላሉ? ይሄንን የሚጠቀምበት መላው በየደረጃ ያለ የኢትዮጵያ አገርን የሚያስተዳድሩ ክልሎች በሙሉ፣ የክልሎች የጸጥታ ኃይሎች፣ የፌዴራል ፖሊስ፣ የአዲስ አበባ የጸጥታ ኃይል እና በዋነኛነት ደግሞ መከላከያ ሰራዊታችን የጸረ ሽምቅ ውጊያ ጥበብ በጀነራል ባጫ ደበሌ የተጻፈውን መጽሐፍ እንግዲህ በመኮንኖች ክበብ ተገኝተን አስመርቀናል። ፊልድ ማርሻል ብርሃኑ ጁላ፣ ትልልቅ የሀገራችን ጀነራሎች፣ መኮንኖች በተገኙበት ዛሬ በደማቅ ሁኔታ ተመርቋል። እንግዲህ የካበተ የጦርነት ልምድ በዚህ መጽሐፍ ውስጥ ሰፍሮ ለአዳዲሶቹ ኢትዮጵያን በውትድርና ሕይወት ለሚያገለግሉ ለመኮንኖች፣ ለሌሎችም የዘርፍ ሙያ ላይ ለተሰማሩ ሰዎች ትልቅ ትምህርትና ግብአት ይሆናል ብለን ተስፋ እናደርጋለን። የጸረ ሽምቅ ውጊያ ጥበብ መጽሐፍን በሁሉም የጦር ካምፖች ላይ እንግዲህ ትልልቅ የዋር ኮሌጆች ላይ ተገኝቶ ብዙ ሰዎች ከዚህ ትምህርት እንደሚወስዱ ፊልድ ማርሻል ብርሃኑ ጁላም ጠቆም አድርገዋል። ብዙዎቻችሁ ብዙ ነገር ትወስዳላችሁ ብለን ተስፋ እናደርጋለን። ዓለም ላይ ምርጥ ጀነራል ማለት ጦርነትን ጀምሮ ያሸነፈ ብቻ ሳይሆን ከመጀመሩ በፊት ያስቆመ ነው። ስለዚህ እነ ጀነራል ባጫ ደበሌም በብዙ የኢትዮጵያ የጦር አውደ
በአውድማ ታሪክ ውስጥ ታሪክ ያላቸው ለበርካታ የጦርነት መቆም ደግሞ ምክንያት የሆኑ የሚመሰገኑ ጀነራል ናቸው። ስለነበረን ቆይታ ከልብ እናመሰግናለን። ፕሮግራማችን ቅድሚያ ለኢትዮጵያ ነው። አባይ ቲቪ ላይ ነበራችሁ። ሌሎች የአባይ ቲቪ ፕሮግራሞች ይቀጥላሉ። ቸር ሰንብቱ።